ሰዓት ጀምሮ በቀጥታ ስርጭት እየቀረበላችሁ የሚገኘው ቁርአንን እንደተናበበ የተሰኘው የቁርአን ንባብ መማማሪያ ፕሮግራማችን ነው። ዛሬ ለተሰኙ የቀጥታ ስርጭት ፕሮግራማችን ነው ጀምረናል። የሳምንቱ የመጀመሪያ ፕሮግራማችን ነው። የዛሬው ትምህርታችን የሚሆነው ከአለፈው ሳምንት ሐሙስ ካቆምን ጀምረን የቀጥለን ይሆናል ኢንሻአላህ የምንመለከተው። የዛሬው ትምህርታችን የሚሆነው በመዱል ላዚም ዙሪያ ላይ ያለውን እናጠናቀቃለን باذنillah تعالى። المدul ላዚም በሁለት መልኩ ከፍለን ነበር የተመለከትነው። መዱል ላዚም እንደሚታወቀው የመዱል ፈርዒ አንዱ ቅርንጫፍ ነው። ከመዱል ፈርዒ ውስጥ የሚካተት የሆነ በመሳቢያ ፊደላቶች አማካይነት የሚገኝ የመሳቢያ አይነት ነው። ይህ የመሳቢያ አይነት በሁለት መልኩ በቁርአን ውስጥ እናገኘዋለን ብለን አይተናል ከዚህ በፊት። የመጀመሪያው በከሊሚ ወይም በቃል ትርጉም ሰጪ በሆነ ቃል ላይ እናገኘዋለን። ሁለተኛው ደግሞ መዱል ላዚምን በሐርፊ ወይንም በምህጻረ ቃላት ተብለው በሚጠሩት በሱራዎች መጀመሪያ ላይ በሚገኙ ሑሩፍ ሙቀጣዓም እናገኘዋለን። የመጀመሪያውን መዱል ላዚም በከሊሚ የምናገኘውን አጠናቀናል። አሁን ደግሞ የምንቀጥለው በሐርፊ ወይም ደግሞ በምህጻረ ቃላት ስናገኘው በምን መልኩ እንደሆነ እንዲሁም ደግሞ የአነባበው ሁኔታ ምን እንደሚመስል ኢንሻአላህ ዛሬ ሰፋ አድርገን የምንነጋገር ይሆናል። ሁላችሁም ተከታተሉ። ባለፈው ለማሳወስ ያክል ወደ ኋላ መለስ ብዬ በተቀራላው መሳቢያ ፊደላቶች የሚባሉት 9 እንደሆኑ አይተናል። ወይም ደግሞ በቁርአን ውስጥ ያሉት የመሳቢያ አይነቶችን አወቅን የምንባለው 9 የመድ አይነቶችን ስናውቅ ነው። እነዚህ 9 የመድ አይነቶች ደግሞ በአራት ሰበቦች ምክንያቶች የምናገኛቸው የሆኑ ናቸው። የመጀመሪያው በመሳቢያ ፊደላት ወይም በሑሩፍ المد አማካኝነት የሚገኙ ናቸው። ሁለተኛው በሐርፈይ ሊን የሚገኝ የመድ አይነት አለ። በሃኡ ضمير አማካኝነት የሚገኝ የመድ አይነት አለ። በፈትሐተይን አማካኝነት የምናገኘው የመድ አይነት አለ። በብዛትና በስፋት የምናገኘው በሑሩፍ المد አማካኝነት የሚገኙ የመድ አይነቶች ናቸው። ብዛት ያላቸውም እንዲሁም ደግሞ በበርካታ ቦታዎች የምናገኛቸው የመድ አይነቶች በመሳቢያ ፊደላት አማካኝነት የሚገኙትን የመድ አይነቶችን ነው። ሌሎች በተቀላላው ግን በቁርአን ውስጥ ከነዚህ አራት ሰበቦች ውጪ የሆነ የመሳቢያ አይነት እንደሌላ ያስቀምጣሉ። ወይንም ደግሞ በእነዚህ በአራት ሰበቦች አማካኝነት የሚገኙ የመድ አይነቶችን መያዛችን በቂ ወይም ደግሞ በቁርአን ውስጥ አሉ የሚባሉ የመሳቢያ አይነቶችን እንዳወቀን እንደተገነዘብን ይገልጻሉ ማለት ነው። ስለዚህ ማወቅ የሚጠበቅብን እነዚህን የመድ አይነቶች ነው። ብዛታቸው በተመለከተ ቀደም ብዬ ተጠቀስኩላችሁ 9 አካባቢ የሚሆኑ የመድ አይነቶች ናቸው። በሑሩፍ المد አማካኝነት የሚገኙ የመድ አይነቶች 6 ናቸው። ከዚያ ውጭ በሐርፈይ ሊን አንድ እናገኛለን መዱል ሊን። በሃኡ ضمير መዱል ሲላ እናገኛለን። በፈትሐተይን ደግሞ መዱል ዒወድ እናገኛለን። በተቀላላው 9 የመድ አይነቶች ማለት ነው። እኛም የጀመርነው በመሳቢያ ፊደላት አማካኝነት የሚገኙ የመድ አይነቶችን ነው። መሳቢያ ፊደላት የሚባሉት 3 ናቸው። ከዚህ በፊት እንደገለጽነው ከፈትሐ በኋላ አሊፍ ሱኩን፣ ከከስራ በኋላ ያ ሱኩንና ከضማ በኋላ ዋው ሱኩን ሲመጡ እነዚህ ሶስቱ ምን ተብለው ይጠራሉ? ሑሩፍ المد ወይም መሳቢያ ፊደላት ተብለው ይጠራሉ። በእነዚህ የሶስት የመሳቢያ ፊደላቶች አማካኝነት 6 የመድ አይነቶች ይወለዳሉ ወይም ይገኛሉ። እነዚህንም በሁለት መልኩ ከፍለን ለማየት ሞክረን ነበር። የመጀመሪያው መዱል አስሊ ተብሎ ይጠራል፣ መሰረታዊ የሚባለው የመድ አይነት። ሁለተኛው ደግሞ መዱል ፈርዒ ቅርንጫፋዊ መድ። መዱል አስሊ የምንለው ከመሳቢያ ፊደሉ ቀድሞ ሐምዝ ካልመጣና ከመሳቢያ ፊደሉ በመቀጠል ደግሞ ሐምዝ ወይም ሱኩን ካልመጣ ያ የመሳቢያ አይነት መዱል አስሊ ብለን እንደምንጠራው ተነጋግረናል። ይህ የመድ አይነት መሰረታዊ የመድ አይነት ነው። ሐምዝ ቀድሞት ወይም ደግሞ ከመሳቢያው ፊደል በመቀጠል ሐምዝ ወይም ሱኩን ካልመጣ ያ የመሳቢያ አይነት ምን ተብሎ ይጠራል? መዱል አስሊ ተብሎ ይጠራል። የመሳብ መጠኑ 2 ሐረካ ነው፣ ጠቢዒ ነው።
ከሁለት ሐረካ በታች አይቀንስም ከሁለት ሐረካ በላይም የምንጨምረው የሆነ የሚቀያየር የመድ አይነት አይደለም ስለዚህ መሳቢያ ፊደላቶችን መስፈርታቸውን አሟልተው ካገኘን በኋላ ሐምዝና ሱኩንን ካላገኘን ያ የመሳቢያ አይነት መዱል አስልይ ነው በምን መልኩ መሳቡን መቀነስ አሊያም መጨመር አይጠበቅብንም በዚያ በሁለት ሐረካ ያክል መሳብ ይኖርብናል ሁለተኛው ክፍል ደግሞ መዱል ፈርዒ ተብሎ የሚጠራው ነው ወይም ቅርንጫፋዊ መድ የምንለው ይህ ቅርንጫፋዊ መድ የምንለው ሰበብ አለው ሁክም አለው እንዲሁም ደግሞ ቅርንጫፎችም በውስጡ ይዟል ይህ ቅርንጫፋዊ መድ የሚባለው ሰበቡ ሐምዝና ሱኩን ናቸው መጀመሪያ መሳቢያ ፊደሉን መስፈርታቸውን አሟልተው ካገኘን በኋላ ከመሳቢያ ፊደሉ ቀድሞ ሐምዝ ከመጣ ወይንም ከመሳቢያ ፊደሉ ቀጥሎ ወይንም በኋላ ሐምዝ ወይም ሱኩን ካገኘን ያ የመሳቢያ አይነት ምን ተብሎ ይጠራል መዱል ፈርዒ ተብሎ ይጠራል በዚህ በመዱል ፈርዒ አምስት ቅርንጫፎችን እናገኛለን የመጀመሪያው መዱል ላዚም ብለን ያያዝነውኛ ከበድ ካለው ወደ ቀለል ወዳለው ለመውረድ እንዳመችን መዱል ላዚም ሁለተኛው መዱል ሙተሲል ሶስተኛው መዱል ሙንፈሲል አራተኛ መዱል ዓሪድ ሊሱኩንና አምስተኛ መዱል በደል ናቸው እነዚህ አምስቱም የመዱል ፈርዒ ቅርንጫፎች ናቸው በቅርንጫፋዊ መድ የሚገኙ ቅርንጫፍ የሆኑ መሳቢያዎች ወይም መድ ናቸው እነዚህ ከነዚህ ውስጥ የመጀመሪያውን መዱል ላዚም ነው ከዚህ በፊት በዝርዝር እየተመለከትን የነበረው መዱል ላዚም ሰበቡ ምንድነው መጀመሪያ መዱል ላዚም ማለት ከመሳቢያ ፊደሉ በመቀጠል ከመሳቢያ ፊደል የሚባሉት እነማን ናቸው ካልን ከፈትሐ በኋላ አሊፍ ሱኩን ከከስራ በኋላ ያ ሱኩንና ከضማ በኋላ ዋው ሱኩን መምጣት ይኖርባቸዋል ይህንን መጀመሪያ ማግኘት ይተበቅብናል መዱል የመዱል ፈርዒ ያው ደግሞ መዱል አስሊ ነው ብለን ለመናገር በቅድሚያ እነዚህ የመሳቢያ ፊደላት መስፈርቶቻቸውን አሟልተው አገኝተናል ወይስ አላገኘንም የሚለው የቅድሚያ ስራችን ይሆናል ከዛም በኋላ ከመሳቢያ ፊደሉ በመቀጠል ቋሚ ወይንም መሰረታዊ የሆነ ሱኩን ካገኘን የማይለዋወጥ ማለትም በመናቆም ጊዜ ሱኩን ሆኖ ሰናየዝ የሚቀጥለው ከሊማ ጋር ደግሞ ወደ ሐረካነት የሚቀየር ወይም ያ ሱኩን የሚቀየር የሆነ ሳይሆን አቁመንም ስናነበው ወይም በዛ ሱኩን በሆነው ፊደል ላይ ስናቆም የሚገኝ የሆነ የሚነበብ የሆነ ሱኩን ስንቀጥልም ደግሞ ልናነበው የምንችል የሆነ ሱኩን መሰረታዊ የሆነ ሱኩን ተብሎ ይጠራል አለበለዚያ ሙተሐሪክ በሆኑ ፊደላት ላይ በመናቆምበት ጊዜ ወደ ሱኩንነት ይቀየራሉ ስንቀጥል ደግሞ በተሐረኩበት ሐረካ ምን ተብሎ ይነበባሉ ማለት ነው ፈትሐ ከሆኑ ፈትሐ ተደርጎ ይነበባል ከስራም ከሆነ በማም ከሆነ ልክ እንደዛው ስናቆም ግን ወደ ሱኩን እንቀይራለን ማለት ነው እንደዚህ አይነት ያለው ሱኩን ሳይሆን ስናቆምም ሆነ ስንቀጥል ሊነበብ የሚችል የሆነ ሱኩን መሰረታዊ የሆነ ሱኩን ይሉታል ስለዚህ ከመሳቢያ ፊደሉ በመቀጠል መሰረታዊ የሆነ ሱኩን ከመጣ ያ መድ ምን ተብሎ ይጠራል መዱል ላዚም ተብሎ ይጠራል ማለት ነው መዱል ላዚም ተብሎ ይጠራል መዱል ላዚም በሁለት መልኩ እናገኘዋለን ብለናል አንደኛ በከልሚይና ሁለተኛ በሐርፊ ከልሚይ የምንለው ትርጉም ሰጪ በሆነ ቃል ነው ትርጉም ሰጪ በሆነ ቃል ነው ከዚህ በፊት እንዳየነው መዱል ላዚም ከልሚይ ብለናል መዱል ላዚም ከልሚይ ትርጉም ሰጪ በሆነ ቃል ላይ ስናገኘው መሳቢያ ፊደሉንና ሰበቡን መሰረታዊ ሱኩን በቃል ላይ መዱል ላዚም ከልሚይ ተብሎ ይጠራል ሙተቀልና ሙኸፈፍ ብለን ከዚህ በፊት ከፍለናል ሙተቀል የምንለው ከመሳቢያ ፊደሉ በመቀጠል ያገኘነው ቋሚ ሱኩን ወይ መሰረታዊ ሱኩን ወደሚቀጥለው ፊደል ሙድገም ሆኖ የሚነበብ ከሆነ ሙተቀል ተብሎ ይጠራል የሙድገም የማይሆን ከሆነ ደግሞ ሙኸፈፍ ተብሎ ይጠራል አንድ ከሊማ ብቻ ነው ያለው እሱም አልአነ ማለት ነው ይህ መዱል ላዚም ከልሚይ ሙኸፈፍ እንለዋለን ከመሳቢያ ፊደሉ በመቀጠል መሰረታዊ ሱኩን ነው የምናገኘው ነገር ግን መዱል ላዚም ከልሚይ ሙተቀል የምንለው ግን ከመሳቢያ ፊደሉ በመቀጠል ሸዳ የሆነ ፊደል እንደምናገኝ ከዚህ በፊት አይተናል ሁለተኛው መዱል ላዚም ሐርፊይ ነው መዱል ላዚምን በሐርፊ ወይም በምህጻረ ቃላት እናገኘዋለን ብለን ነበር በ29 ሱራዎች ውስጥ 14 ፊደላቶች ተጠቅሰው እናገኛለን ከ29 ፊደላት ውስጥ ማለት ነው
يعني مد اللازم ተግባራዊ የምናደርግባቸው ፊደላት አሉ መድ اللازم ተግባራዊ የማናደርግባቸው ፊደላትም አሉ እነዚህን ፊደላት በሶስት መልኩ ከፍሎ ያስቀምጣቸዋል ከዚያ በፊት ግን 29 ሱራዎች በምህጻረ ቃላት ይጀምራሉ ወይንም በሁሩፍ المقطعه በተቆራራጭ ተብለው በሚጠሩ ፊደላት የሚጀምሩ ናቸው 29 ሱራዎች እንደ አሊፍ ላም ሚም ጣሲን ሐሚም ያሲን የመሳሰሉ 29 ሱራዎች ወይም 29 ምዕራፎች ከ114 ውስጥ ማለት ነው በምህጻረ ቃላት ወይም በሁሩፍ المقطعه የሚጀምሩ ናቸው በእነዚህ በ29 ሱራዎች ውስጥ የተጠቀሱት ወይም ደግሞ የተገኙት ፊደላት ከ29 ፊደላት ውስጥ 14ቱ ፊደላት ናቸው ከነዚህ እነዚህ 14ቱ ፊደላትን በእነዚህ በሚለው ካሊማ ያስቀምጣል ወይም ደግሞ አራት ነገር ያስቀምጣል ሰይሁ ሱሐይራን من قطعك ይላሉ በተቀላላው በእነዚህ ፊደላት በዚህ ቃላት ውስጥ ተካተው የሚገኙ ፊደላት በሙሉ የሚገኙ ናቸው በሱራዎች ወይም በምዕራፎች መጀመሪያ ላይ ማለት ነው በ29 ምዕራፎች እነሱም صاد لام ها سين ها يا را الف ميم نون قاف طا عين እና ካፍ ናቸው እነዚህ ስምንቱን ፊደላት ለሶስት ከፍለን እንመለከታቸዋለን ከዚህ በፊትም ለማየት ሞክረናል ሙራጃ ይሆንላችሁ ዘንድ ነው የመጀመሪያው ክፍል አሊፍ ነው አሊፍ ምንም አይስብም መሃለኛው ሐርፈ መድ አይደለም ስለዚህ አሊፍ ሲነበብ አሊፍ ተብሎ እንጂ አሊፍ ተብሎ አይሳብም ስለዚህ ምንም የማይስብና የሚስብ በሚል ስለሆነ መንከፍለው ምንም አይስብም አሊፍ ከ14ቱ ፊደላት ውስጥ ይገነጠልና ብቻውን አሊፍ ምንም ሳይሳብ የሚነበብ መሆኑን እንረዳለን ማለት ነው ሁለተኛው የሁለት ሐረካ ያክል የሚስቡ ፊደላት ደግሞ እናገኛለን እነሱም ሐዩን ጦህር በሚሉት ቃላት ውስጥ ተካተው እናገኛለን ሐያ ጧሃራ እነዚህ ፊደላትን ስንመለከታቸው ሐርፈ መድ እናገኛለን ከሐርፈ መድ በኋላ ግን ሶስተኛ ሌላ ፊደልን እናገኝም በሁለት ፊደል የሚመሰረቱ የሆኑ ናቸው ምሳሌ ከታች ላይ እንደምንመለከተው ሐ ፈትሐ ለከዛ በኋላ አሊፍ ሱኩን እናገኛለን ሐ ብለን እንድንስብ ነው የሚያደርገን ሶስተኛ ሰበብ የለም ምክንያቱም መዱ ላዚም ወይም ደግሞ ከሁለት ሐረካ በላይ እንዲሳብ መዱ ፈርዒ ለመሆን ምን ያስፈልገዋል ከመሳቢያ ፊደሉ ቀድሞ ሐምዝ መምጣት አለበት አው ደግሞ ከመሳቢያ ፊደሉ በኋላ ሐምዝ ወይም ሱኩን መምጣት አለበት እዚህ ቦታ ደግሞ የምናገኘው ሐ ሲዘረዘር ወይም ደግሞ ሲጻፍ ሐ በዚህ መልኩ ይሆናል ሲነበብ ማለት ነው ሐ በዚህ መልኩ ይሆናል ስለዚህ ምንድነው ያለው ከሐፈታ በኋላ አሊፍ ሱኩን መሳቢያ ፊደሉ ነው ያለው ስለዚህ ሁለተኛው ሐርፈ መድ ነው ሶስተኛ ግን ሌላ ሰበብ የለውም ወይም ሌላ መድ የለውም ስለዚህ እነዚህ ምንድናቸው መዱል አስሊ ወይም ደግሞ በሁለት ሐረካ የምንስባቸው የሆኑ ፊደላት ናቸው ስለዚህ ከ14ቱ ፊደላት አሊፍን ስናወጣ 13 ይቀራሉ ከ13ቱ ደግሞ እነኚህን አምስቱን እናነሳለን ማለት ነው ከዚህ በመቀጠል ደግሞ ቀሪዎቹ 8 ፊደላቶች በዋነኛነት የተፈለገው እነዚህ ፊደላቶችን ነው ስለዚህ ከአሊፍና ከሐዩን ጦር ወይም ከአምስቱ ፊደላት ውጭ ያሉት 8ቱ ፊደላት መዱ ላዚም ተግባራዊ የምናደርግባቸው ፊደላት ናቸው በምን ይጠቅሱታል ከማ አሰል ነቀሰ ወይም ነቀሰ አሰሉኩም ብለው ያስቀምጡታል በእነዚህ ቃላት ውስጥ ተካተው የሚገኙት ፊደላት በሙሉ መዱ ላዚም ተግባራዊ የምናደርግባቸው የሆኑ ፊደላት ናቸው በምን ምክንያት ካልን መሃለኛው ሐርፈ መድ ሲሆን ሶስተኛው ደግሞ ሰበቡ ነው يعني እነዚህ 8ቱ ፊደላት ለንባብ በሚበቁ ጊዜ ሲዘረዘሩ ወደ 3 ፊደላት የሚመሰረቱ ወይም በ3 ፊደላት የሚመሰረቱ የሆኑ ናቸው በ3 ፊደል የሚመሰረቱ ሆኖ ምሳሌ መሃለኛው ሐርፈ መድ ሆኖ ሶስተኛው ፊደል ደግሞ ወይም ቀጥሎ ያለው ፊደል ደግሞ መሰረታዊ ቋሚ የሆነ ሱኩን እናገኛለን በዚህ ምክንያት ፊደሉ የመዱ ላዚምን ሰበብን ስላሟላ ምን ይሆናል ማለት ነው መዱ ላዚም ሐርፊ ተብሎ ይጠራል ማለት ነው እዚህ ላይ ልብ ብላችሁ ተመልከቱ ገጽ 186 ላይ መጻፋቸውን መመልከት ትችላላችሁ ምሳሌ ካፍን ስንመለከት ከካፍ ፈትሐ በኋላ አሊፍ ሱኩን አለ መሃለኛው ከአሊፍ ሱኩን በመቀጠል ደግሞ የምናገኘው መሰረታዊ ሱኩን ፋን ነው ሲነበብ ካፍ ብለን ነው የምናነበው ያ ማለት ምንድነው መሃለኛው ሐርፈ መድ ነው መሳቢያ ፊደል ነው ቀጥሎ ያለው ደግሞ ሰበቡ ወይም ቋቢ ሱኩን ነው የምናገኘው
መዱል ላዚም ማለት ደግሞ ከመሳቢያ ፊደሉ በመቀጠል መሰረታዊ የሆነ ሱኩን መምጣት ነው አይደለ እዚህ የምናገኘው ደግሞ ሐርፍ መድ አሊፍ መድን አግኝተናል ከሱ ቀጥሎ የመጣው ፊደል ደግሞ መሰረታዊ የሆነ ሱኩን ነው ስለዚህ ይህንን መድ ምን ተብሎ ይጠራል መዱል ላዚም ሐርፍይ ተብሎ ይጠራል ማለት ነው ለዚህ ነው እነዚህ 8ቱ ፊደላት በሙሉ በሶስት ፊደላት የሚመሰረቱ ናቸው የምንለው ማለት ነው ሚም ላይ ብንመጣም ልክ እንደዚህ ሆነው ሚም ስንል ከሚም ከስራ በኋላ ያ ሱኩን አለ ከያ ሱኩን በኋላ ሚም ሱኩን አለ ስለዚህ ከያ መድቅ በመቀጠል መሰረታዊ የሆነ ሱኩንን አግኝተናል ሚም ሱኩን ሚም በሶስት ፊደል የሚመሰረት ስለሆነ ሚም እንላለን ስለዚህ መዱል ላዚምን መስፈርቱን አሟልቷል አላሟላም አሟልቷል አይደል ምክንያቱም መሐለኛው ሐርፈ መድ ሆኖ ከሐርፈ መድ ወይም ከመሳቢያ ፊደሉ በመቀጠል የመጣው ፊደል ደግሞ መሰረታዊ የሆነ ወይም ቋሚ የሆነ ሱኩን በመሆኑ አይንም ላይ ልክ ስንመጣ እንደዚያው ነው ሲንም ላይ ስንመጣ እንደዚያው ነው ላምም ላይ ስንመጣ ልክ እንደዚያው ነው ኑንም እንደዚያው ነው ቃፍ ሷድ እነዚህ ሁሉም በጠቅላላው 8ቱ ፊደላት መሐለኛው ሐርፈ መድ ወይም መሳቢያ ፊደል ሲሆን ሶስተኛው ፊደል ደግሞ ሰበቡ ወይም ቋሚ ሱኩን ሆኖ እናገኛለን ስለዚህ በቁርአን ውስጥ እነዚህ 8 ፊደላት ከማሰልና ቀሰውና ቀሳሰሉኩም የሚለውን ብትይዙ በቀላሉ መያዝ ትችላላችሁ 8ቱን ፊደላት እነዚህ ፊደላቶች በመታገኙ ጊዜ እነዚህ ፊደላት ጋር ያለን ጊዜ ቆይታ 6 ሐረካ ይሆናል ወይንም 6 ሐረካት መሳብ ይጠበቅብናል ማለት ነው 6 ሐረካ መሳብ ይጠበቅብናል ስለዚህ አሁን መዱል ላዚምን በከሊሚ ወይም በቃል እናገኘዋለን በሐርፍይ ደግሞ አሁን ባየነው መሰረት በፊደላት ወይም በሁሩፍ المقطعه በተቆራራጭ ፊደላት አማካይነት እናገኘዋለን ስንል በዚህ መልኩ ነው በቃል ከሆነ ትርጉም ሰጪ በሆነው ቃል ላይ ቀደም ብለን እንደተመለከትነው ነው ምንም የሚሸውድ የሚያስቸግር ነገር የለውም ከመሳቢያ ፊደል በመቀጠል የመጣው ቋሚ ሱኩን በቃል ወይም ደግሞ ትርጉም በሚታወቅ ቃል ጋር ከሆነ የመጣው ያ ምን እንለዋለን መዱል ላዚም ከልሚ እንለዋለን በሐርፍ ከሆነ ደግሞ ወይም በስራዎች መጀመሪያ ላይ በሚገኙት ፊደላት ከሆነ የመጣው ደግሞ ምን እንለዋለን መዱል ላዚም ሐርፍይ ብለን እንጠራዋለን ማለት ነው አሁንም ሌላኛው መዱል ላዚም ሐርፊ መዱል ላዚም ከልሚ ሙተቀልና ሙኸፈፍ ብለን እንደከፈል ነው መዱል ላዚም ሐርፊይም ላይ ሙተቀልና ሙኸፈፍ ተብለው ይከፈላሉ ሙተቀልና ሙኸፈፍ የመጀመሪያው ሙተቀል የምንለው መዱል ላዚም ሐርፊ አንደኛው ሁኔታ ሙተቀል ሲሆን መዱል ላዚም ሐርፊ ሙተቀል የሚሆነው ከመዱ ወይም ከመሳቢያ ፊደሉ በኋላ የመጣው ሱኩን ፊደል ከሱ በኋላ ወደ መጣው ፊደል ኢድጋም ተደርጎ ወይም ሙድገም ሆኖ ሲመጣ ነው ምን ማለት ነው ለከዚህ በፊት እንዳየነው ታሪፍ ነው መጀመሪያ ላይ መሳቢያ ፊደሉ እናገኛለን ከዚያ በኋላ የመጣው መሰረታዊ ቋሚ ሱኩን ወደሚቀጥለው ፊደል ሙድገም ሆኖ ካገኘነው ወይም የሚመጣ ከሆነ ያን ምን እንለዋለን መዱል ላዚም ሐርፊ ሙተቀል እንለዋለን ሙተቀል ሙድገም ከሆነ ሙድገም የማይሆን ከሆነ ደግሞ በራሱ የሚነበብ ከሆነ ቋሚ ሱኩኑ ሙኸፈፍ ብለን እንጠራዋለን ምሳሌ አሊፍ ላም ሚም ይላል አሊፍ ላም ሚም ሲዘረዘልክ እንደምትመለከቱት አሊፍ ለብቻው አለ አሊፍን እንደምታውቁት መዱል ላዚም ተግባራዊ አናደርግም ሁለቱም ሐረካ ማይሰው ምክንያቱም መሐለኛው ሐርፈ መድ ስላልሆነ ሁለተኛው ላም መዱል ላዚም ተግባራዊ ከመናደርግባቸው ፊደላቶች ውስጥ አንዷ ነች በሶስት ፊደል የምትመሰረት ናት መሐለኛው ሐርፈ መድና ሶስተኛው ደግሞ መሰረታዊ ሱኩን ነው ሶስተኛው ሚም የሚለው ስንወስድ ደግሞ ሚም የሚለው አሁንም ከ8ቱ ፊደላት ውስጥ አንዱ ነው ሐርፈል ሚም በሶስት ፊደል የሚመሰረት ነው መሐለኛው ሐርፈ መድ ሲሆን ሶስተኛው ቋሚ ሱኩን ነው የመጣው መዱል ላዚም ተግባራዊ እናደርግበታለን ሚም ላይ እዚህም ላይ አሊፍ ላም ሚም ስንል ላምና ሚም ላይ ምን አለ ማለት ነው መዱል ላዚም ተግባራዊ እናደርጋለን ከአሊፍ ውጭ ማለት ነው ታዲያ እንዴት ነው መዱል ላዚም ሐርፊ ሙተቀልና ሙኸፈፍ የሚለውን መለየት የምንችለው እንበል ካልን ላም ስንል ሚም ሱኩን አግኝተናል አይደለ እዚህ ላይ ሚም ስንል ከዛ ሚም ከስራ አግኝተናል ልብ በሉ ላምን ከሚም ጋር ስናያይዝ አሁንም ትኩረት እዚህ ላይ እንዲሰጡ ፈልጋለሁ ላም ሚም ስንል ከሚም ሱኩን በኋላ የመጣው ፊደል ማን ነው ስናያይዘው
ሚም ከስራ ነው ምንድናቸው እነዚህ ሙተማሲለኝ ናቸው አይደለ እንደ ተመሳሳይ ፊደላት ደግሞ የመጀመሪያው ሳኪን ሁለተኛው ሙተሐሪክ ሆነ ሰጊር ነው ምንለው አይደለ ሁክሙ ምንድነው ኢድጋም ነው ስለዚህ ከመሳቢያ ፊደሉ ከአሊፍ መድ በኋላ የመጣው ቋሚ ሱኩን ወደ ሚም ሙተሐሪክ ምን ይሆናል ሙድገም ይሆናል ይጨፈለቃል ስለዚህ ምን እንለዋለን ይሄንን ከመሳቢያ ፊደሉ በኋላ የመጣው ፊደል ሚም ሱኩን ወደሚቀጥለው ሚም ሙድገም የሚሆን ስለሆነ ምን ተብሎ ይጠራል መዱ ላዚም ሐርፊ ሙሰቀል ተብሎ ይጠራል ላም ላይ የምናገኘው መሳቢያ ማለት ነው ተግባባን طيب ሙኸፈፍ ካልና አሁንም እዚያው ላይ እናገኛለን ሙኸፈፍ ካለ ሙኸፈፍ የሚለው ደግሞ ሚም ስንል ከሚም ከስራ በኋላ ያ ሱኩን አለ ከያ ሱኩን ወይም ከያ መድ በኋላ የመጣው ፊደል ቋሚ ሱኩን ሚም ሱኩን ነው ይህ ሚም ሱኩን ደግሞ ወደሚቀጥለው ፊደል ሙድገም አይሆንም ስለዚህ ምን ሆኖ ይነበባል ማለት ነው ይሄ መዱ ላዚም ሐርፊ ሙኸፈፍ ይሆናል አያችሁት እዚሁ ላይ ሁለቱም ታገኛላችሁ አሊፍ እናጠዋለን ምንም አይሰብም ቶሎ ብለን ነው የምናነበው ላም ሚም ስንል ላም ሚም ላም ምን ያገኛት ሚም ሱኩን ወይም ሰበቧ ማለት ነው ወደ ሁለተኛው ሚም ይጨፈለቃል ማለት ነው ይህ ከሆነ በኋላ ይሄን መዱ ላዚም ሐርፊ ሙሰቀል ይሆናል ከዛም በኋላ ሁለተኛው ሚም ላይ ደግሞ ሚም ከስራ ያ መድ አለ ከያ መድ በኋላ የመጣው ፊደል ደግሞ ሚም ሱኩን አለ ይህ ሁለተኛው ጋር የምናገኘው ወይም ደግሞ በሚም የምናገኘው ሰበብ ወይም ደግሞ ሚም ሱኩኑ ቋሚ ሱኩኑ ወደሚቀጥለው ፊደል ሙድገም የሚሆን አይደለም ስለዚህ ሙኸፈፍ እንለዋለን አሁን እዚህ ቦታ ላይ ልብ ብላችሁ እዩት እዚህ ላይ አሊፍ ላም ሚም አሊፍ ላም የሚለው ላይ ላም ላይ ሙሰቀል ሲሆን ሚም ላይ ሙኸፈፍ ይሆናል አያችሁት አይደለም ምክንያቱም ላምን ከሚም ጋር ስናያይዘው ምን ምትለው ሱኩን ወደ ሚም የምትጨፈለቅ ስለሆነች ላም ላይ የምናገኛት መዱ ላዚም ሙሰቀል ነች ሚም ላይ የምናገኛት መዱ ላዚም ሙኸፈፍ ነች የመሳብ መጠኑ ይለያያል እንዴ በመሆኑ አይለያይም ምክንያቱም መዱ ላዚም በጠቅላላው የመሳብ መጠኑ ስንት ሐረካ ነው 6 ሐረካ ነው ስለዚህ ምንድነው የስያሜው መዱ ላዚም ሐርፊ ሙሰቀል ላም ነው ሚም ደግሞ መዱ ላዚም ሐርፊ ሙኸፈፍ ነው የተረዳችሁ ይመስለኛል ኢንሻአላሁ ተዓላ طيب ይሄንን ካልን ሙኸፈፍ የሚለውን በሌላም ደግሞ አሊፍ ላም ራ በሚለውም ላይ አስቀምጠውታል ልብ ብላችሁ እዩ አሊፍ ያው አይገባም ላም ስንል ደግሞ ምንድን አለ ላም መዱ ላዚምን ተግባራዊ ከምናረግባቸው ፊደላቶች ውስጥ አንዱ ነው ቀደም ብለን የተመለከትነው ማለት ነው ላም ስንል መሐለኛው ሐርፈ መድ ነው ሶስተኛው ደግሞ ምን ነው ሰበቡ ነው ቋሚ ፊደሉ ማለት ነው ቋሚ ሱኩን ስለዚህ ይህ ቋሚ ሱኩን ወደ ራ ይጨፈለቃል አይጨፈለቅም ስለዚህ ምንድነው የምንለው ይሄን ላሙን መዱ ላዚም ሐርፊ ሙኸፈፍ እንለዋለን ليش ለምን ከመሳቢያ ፊደሉ በኋላ የመጣው ሚም ሱኩን ወደሚቀጥለው ራ ፊደል የሚጨፈለቅ ስላልሆነ አያችሁ አይደለ ስለዚህ አሊፍ ላም ራ የሚለው ላሙ መዱ ላዚም ሐርፊ ነው ሙኸፈፍ ነው ሙሰቀል ለሚለው ሙኸፈፍ እንለዋለን ምክንያቱም የላም ጋር የምናገኘው ቋሚ ሱኩን ወደ ራ የሚጨፈለቅ ባለመሆኑ ስለዚህ ሁለቱም እንደ አያችሁት ነው ሙሰቀል የምንለው ሙኸፈፍ የምንለው ግልጽ የሆነ ነገር ነው طيب ይሄንን ካልን መዱ ላዚም ሐርፊ በዋነኛነት እናንተ የሚያዝድ የሚጠበቅባችሁ ነገር እነዚህን ፊደላት ነው ፊደላቶቹን ባትይዙ በቀላሉ ልትለዩበት የምትችሉበት መንገድ አለ ምንድነው ይህ በቀላሉ የምትለዩበት መንገድ ማለትም መዱ ላዚምን ተግባራዊ ይደረግበታል የሚል ወይም ደግሞ የሚያመላክት የሆነው ምልክት ምንድነው ይህ ፊደል መዱ ላዚም ነው ይህ ፊደል ደግሞ መዱ ላዚም አይደለም ለምን የሚያስችለን ምክንያት አለ ምንድነው ምልክት አለ ልክ ፊደሉ ላይ እንደምትመለከቱት የመሳቢያ ምልክትን ያስቀምጡበታል ይህ የመሳቢያ ምልክት ከሁለት በላይ የሚሳብ መሆኑ ለማመላከት የምንጠቀምበት ምልክት ነው ወይም ደግሞ የሚመጣ የሆነ ምልክት ነው እዚህ ላይ እንደምታዩት አሊፍ ላም ሚም አለ አይደለ አሊፍ ላይ ምንም የለም طبعا አሊፍ ምንም ስለማይሳብ ማለት ነው ላም ጋር ስንመጣ ምልክቱ አለ የመሳቢያ ምልክቱ ሚምም ላይ የመሳቢያ ምልክቱ አለ ስለዚህ ሁለቱ ምን እንደሆኑ እናረጋግጣለን ማለት ነው በቀላሉ መዱ ላዚም መሆናቸውን
እናረጋግጣለን ሙተቀልና ሙኸፈፍ የሚለውን ደግሞ ላም ከሚም ጋር ሙተቀል ነው ሚም ደግሞ ሙኸፈፍ ይሆናል ማለት ነው ሌላ ምሳሌ ልብ በሉ አሊፍ ላም ራ የሚለውን ብትመለከቱ አሊፍ ምንም የለውም አይሰብም ላም የመሳቢያ ምልክት አለው አይደለ ስለዚህ መዱ ላዚም ተግባራው የምናደርግበት ፊደል ነው ወይም ደግሞ በደንብ ሳብ ይደረጋል የስድስት ሐረካ ያክል ላዚም ነው የሚል ነው ራ ላይ ደግሞ ምንም የለውም ምክንያቱም ራ ሐዩን ጡህር በሚሉት ፊደላት ውስጥ ተካቶ የሚገኝ ስለሆነ ሐዩን ጡህር በሚሉት ቃላት ውስጥ ተካቶ የሚገኝ ፊደል ነው ስለዚህ ቦታ ላይ ሁለት ሐረካ ብቻ ነው የምንሰበው ራ ስንል ሐርፈ መድ ብቻ ላይ ያገኘነው ከሐርፈ መድ በኋላ የመጣው ፊደል የለም ስለዚህ ራ ላይ ምንም መሳቢያ ምልክት አናገኝም ሁለት ሐረካ ያክል እንስበዋለን ስናነበው አሊፍ ላም ራ አያችሁት ራ ሁለት ሐረካ ላም ላይ ግን በደንብ አድርገን ሳብ እናደርገዋለን طيب መዱ ላዚም ሐርፊ ምሳሌዎች አሉ ሙተቀልና ሙኸፈፍ በሚለው ገጽ 188 ላይ ታገኙታላችሁ ሙተቀል ልክ አሊፍ ላም ሚም ላምን ከሚም ጋራ ወይም ደግሞ እዚህ ላይ ፊደሉ ተቀምጦላችኋል ላም ሙተቀል ነው ጣሲም ሚም ሲን ላይ ሙተቀል ነው አሊፍ ላም ሚም صاد ላም ሙተቀል ነው እዚህ ሙኸፈፍ ደግሞ ሐሚም ስንል ሚም ሙተቀል ሙኸፈፍ ነው አሊፍ ላም ራ ላም አሊፍ ላም ሚም صاد ሚም እና صاد ምንድናቸው ሙኸፈፍ ናቸው ስለዚህ በተቀራለው እናንተ መዱ ላዚም ነው አይደለም የሚለውን በመልእክቶቹ መለየት የምትችሉበት ሂደት ነው ያለው ምልክቱ የሌለበት ፊደል ከአሊፍ ውጭ ከሆነ ሁለት ሐረካ ከተስቡታላችሁ ማለት ነው አሊፍን እንደነገርኳችሁ ምንም ስለማይስብ ማለት ነው ሌሎችም በርከት ያሉ ምሳሌዎች አሉ እንደ ጥልቅ ዕውቀት የምንወስደው በሐፍስ ዘገባ የኛ በመንቀራው የቂራት አይነት የሚከተሉት የሥራው መጀመሪያ የሆኑትን ፊደላቶች በሚቀጥለው ቃል ጋር ለማያያዝ ብንፈልግ ኢድጋም አድርገን ማንበብ ይኖርብናል እንደ ህጉ ኢድጋም መሆን ቢኖርበትም ማለት ነው ምሳሌ ኑን ወልቀለም ይላል አይደለ ኑን ስንዘረዝረው እንደምትል መጨረሻዋ ፊደል ነች አይደለ ዋው ጋር ሲሆን ኢድጋም መሆን ነበረበት ግን ሲናነበው ኢዝሃር ነው ወይም ደግሞ ሙዝሃር ተደርጎ ይነበባል ቃፍ ወልቁርአን الحكيم ይሄንም ወልቁርአን المجيد ይቅርታ ምንድነው የሚሆነው ይሄንም መዱል ላዚም ነው የሚሆነው ሙኸፈፍ ነው ኢድጋም አናረገውም ሌላው ካፍ ሀ ያ አይን صاد ሚለው ላይ ማለት ነው በዚህ ላይ የምትገኘው አይን በተመለከተ ሁለት አይነት ወይም ሁለት መንገድ ያላት ምናልባት ካለን ሰዓት አንፃር እሱን የምናይበት ساعة أورثنا بني إسرائيل الكتاب هدى وذكرى لأولي الألباب فاصبر إن وعد الله حق واستغفر لذنبك وسبح بحمد ربك بالعشي والإبكار إن شاء الله زاري يمنا نبو سورة غافر كأنكس 50 55 ያሉትን ይሆናል እየደውላችሁ መቅራት መሳተፍ የምትፈልጉ መስመራችን ክፍት ነው ኢንሻአላህ نعم السلام عليكم وعليكم السلام ورحمة الله وبركاته نعم تفضل أخ محمد إن شاء الله أعوذ بالله من الشيطان الرجيم قالوا أولم تك تأتيكم رسلكم بالبينات قالوا فادعوا وما كانوا الكافرين إلا في ضلال إنا لننصر رسلنا والذين آمنوا في الحياة
ويوم يقوم الأشهاد إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار ولقد آتينا موسى الهدى وأورثنا بني إسرائيل الكتاب هدى وذكرى لأولي الألباب فاصبر إن وعد الله حق واستغفر لذنبك وسبح بحمد ربك بالعشي والإبكار. ما شاء الله تمام أحسنت بارك الله فيك. جزاك الله خير. وإياك. في اتصال آخر؟ نعم طيب. قالوا أولم تكن ملوغا قالوا مجمرው ላይ حرف القاف من ጊዜም ከሚወፍሩ ፊደላቶች ውስጥ አንዷ ነች። ቃሉ አንለም قالوا ወፈር አድርገን ነው የምናነባት። ከሱ ቀጥሎ የመጣው ፊደል አሊፍ ሱኩን ወይም አሊፍ መድ ነው መስፈርቱን ስላሟላ። አሊፍ ምን ጊዜም لا تكون الا ساكنه ولا يكون ما قبلها الا مفتوحه ይሄንን ቃኢዳ ያዙት። አሊፍ ምን ጊዜም ሱኩን ሆና ቀድማት ፈትሃ የሆነ ፊደል የሆነ ብቻው ነው የሚመጣው ከዛ ውጭ ሆናና قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار ولقد آتينا موسى الهدى وأورثنا بني إسرائيل الكتاب هدى وذكرى لأولي الألباب فاصبر إن وعد الله حق واستغفر لذنبك وسبح بحمد ربك بالعشي والإبكار. ما شاء الله أحسنت بارك الله فيك. نعم في اتصال آخر؟ طيب قالوا أولم تك تأتيكم የመጀመሪያዎቹን የአሊፍ መድና የዋው መድ ልዩነት አይተናል። የመጀመሪያው መድ العصري ነው ሁለተኛው መድ الفرعي ነው። ሌላው أولم تك تأتيكم ስንል أولم تك تأتيكم እዚህ ቦታ ላይ መሳቢያ እናገኝም። በተለይ አንዳንዶቻችን أولم تك تأتيكم ብለን እንስበዋለን። ይሄ خطأ ነው ትክክል አይሆንም። أولم تك تأتيكم በዚህ መልኩ ነው የምናነበው። تأتيكم ስንል ከታ ከስራ በኋላ ያ ሱኩን አለ መሳቢያ ፊደል መሆኑ መስፈርቱን አሟልቷል አረጋግጠናል። ከያ መድ ቀድሞ ሐምዛ አላገኘንም ከያ መድ በኋላም ሐምዛ ወይም ሱኩን አላገኘንም። ስለዚህ መዱ መዱል አስሪ ነው። ተእቲ ሁለት ሐረካ ያክል ሳብ እናደርገዋለን። ሌላው ተእቲኩም ሩሱሉኩም ልብ በሉ እዚህ ላይ ራ ሲን ላም ካፍ ሚም ምን በመሃላቸው መሳቢያ የለም። ብዙ ጊዜ እነዚህ መሳቢያ ፊደላት ያ ሱኩን አሊፍ ሱኩን ዋው ሱኩን የሚወለዱበት ሂደት አለ። ሐረካውን ኢሽባዕ በመናደርግበት ወይም እንዲወለድ በሳብኑ ቁጥር ማለት ነው። نعم السلام عليكم. وعليكم السلام. نعم تفضل اختي ድምጽሽን ከፍ አድርጊው. أعوذ بالله من الشيطان الرجيم
قالوا أولم تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال إنا لننصر صبر إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار ولقد آتينا موسى الهدى وأورثنا بني إسرائيل الكتاب هدى وذكرى لأولي الألباب فاصبر إن وعد الله الحق إن وعد الله حق فاصبر إن وعد الله حق واستغفر لذنبك وسبح بحمد ربك بالعشي وسبح بحمد ربك بالعشي وسبح بحمد ربك بالعشي والإبكار أتوفر والإبكار. نعم تكداتي إن شاء الله ترونه بارك الله فيك. طيب إن شاء الله قالوا أولم تك تأتيكم رسلكم حركات فتحة كسرة ضمة بتشاي هونو فيدلاتن حركات شون ويم النبابيات شون إشباع بمنادر قبت جزي بمناس لزمو جزي يمد فيدلات يمولد هدت هالاتشو ويم دمو يولد هالو مثالي فتحة يهونا فيدل بتشا كهونا إشباع سنادر قوم يهونال عارف مد ندولد هونال. نعم السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. نعم تفضل. أعوذ بالله من الشيطان الرجيم. قالوا أولم تك تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار ولقد آتينا موسى الهدى وأورثنا بني إسرائيل الكتاب هدى وذكرى لأولي الألباب فاصبر إن وعد الله حق واستغفر لذنبك وسبح بحمد ربك بالعشي والإبكار. ما شاء الله أحسنتي بارك الله فيك. نعم طيب إن شاء الله تأتيكم رسلكم بالبينات قدم يعني السانو فتحة يهونون فيدل إشباع سنة درقو ألف مد ولدال عندهم دقمو ضمة يهونون فيدل إشباع سنة درقو واو مد يولدال كسرة يهونون فيدل إشباع سنة درقو يا مد يولدال سلزي رسلكم يونجب نلو رسولكم بدل مثال هون سو بالناس لزمو واو مد يولد هونال رسولكم بزي ملكو تولو بلن عندو كيلانياو غا ما يازي تبقى بالبينات زي دقمو كفتحة بولا ألف مد متوال ألف يتጻፈችዋ በትንሽ ነው የተጻፈችው ስለዚህ በትንሽ ስለመጻፈው ሁኔታ በተመለከተ ከዚህ በፊት አይተናል በተግባር ደረጃ
በትንሽ የምትጻፈውም ትሁን በትልቅ የሚጻፈው ምንም አይነት ልዩነት የላቸውም በተግባር ደረጃ ማለት ነው قالوا بلى ስንደግም አሁን ከላም ضم በኋላ ዋው መድ አለ እዚህ ቦታ ላይ ከዋው መድ ቀጥሎ የመጣው ፊደል አሊፍ እናገኛለንና ይህ አሊፍ የቀድሞ ያመጣው ፊደል ሚና ወይም ቀድሞ የመጣው ፊደል እንዳይነበብ ያደርገዋል ወይንስ ምንድነው ጥቅሙ የሚለው ጋር ከመጣን በንባብ ደረጃ ምንም አይነት ተጽዕኖ አያሳድርም እዚህ ላይ ይሄ አሊፍ ላይ እንደምትመለከቱት ዋው ጀማ በሆነው ፊደል ላይ ምን ጊዜም የሚመጣ የሆነ ነው አሊፏ ላይ ሲፈር ሙስተዲር የሚሏት ናት ወይም ደግሞ ዙሪያ ክብ የሆነች ያለባት ከሆነች አሊፏ ኖራ እንደሌለች ነው የምትቆጠረው አለይ ግን እንደሌለች ወይም ደግሞ يعني ተግባራዊ አናደርጋትም አናነባትም قالوا سنل واو مد ተስቦ ይነበባል አሊፏ ስለመጣች የዋውን መድ እንዳይስብ የምታደርግበት አንዳችም ምክንያት የለም ስለዚህ በዚህ መልኩ እንለያለን አሊፍ ላይ አንዳንድ ጊዜ ሲፈር ሙስተጢል ምንላት ወይም ደግሞ ሞላላ ክብ ምንላት አለች ልክ እንቁላል የምትመስል እሷ ከሆነች አሊፉ በመናቆም ጊዜ ተግባራዊ እናደርጋታለን እንስባለን ስንቀጥል ደግሞ ሐذف አድርገን ወይም አጥፍተን ነው የምናነባት ማለት ነውና በዚህ መልኩ ሌሎችን ምሳሌዎችን አዩአቸው ኢንሻአላህ ተዓላ በተለይ በመዱ ላዚም ዙሪያ ላይ ነገ እናጠናቀቃለን ኢንሻአላህ ያጠናችሁ ብትመጡ ይበልጥ ግልጽ ይሆንላችኋል እንደውም በተግባር ደግሞ እየተለማመዳችሁትን ቶሎ ኢንሻአላህ ጀዛኩሙላሁ ኸይራ የዛሬው ትምህርታችን ይሄንን ይመስል ነበር الله سبحانه وتعالى ከተጠቃሚዎች አድርገን هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته